በ12 ዓመቷ ወዳም ይሁን ተገዳም ይሁን ፈቅዳም ከፍታም ይሁን የሰጠችው አይታወቅም። ግን ደፈረና ልጅ አስረገዘ። ከዛ ልጇን ይዛ ጎዳና ወጥታ የኢትዮጵያ ሕዝብ 5ም 10ም ዛሬ ቀና ብላ መሄድ እስኪያቅታት ድረስ የሚሳለቅባት ሕዝብ አዋቶ ገንዘብ ሰጣት። እና አሁን ልጅቷ እግዚአብሔር የተመሰገነ ይሁን ስማርት ጭንቅላት ስላላት ህይወቷን አሸንፋ ልጅቷንም ደግሞ አሳድጋ እናቴ ፖፖ ሸንቴ መጣ፣ እናቴ ራበኝ፣ እናቴ ጠማኝ ማለት ስትጀምር አባት ነኝ ባይ መጣ። ከዛ ደግሞ ህግም ምን አለ? አባት ነው ከዚህ ሰዓት እስከዚህ ሰዓት መጎብኘት ይችላል፣ የመጎብኘት መብት አለና አጸደቀለት። እኔ የምለው ግን ማለት ነው እንዴ ይሄ ሰው እኮ ማለት ነው ወደደም ጠላም እኮ ወንጀለኛ እኮ ነው። እንዴ ሊቀጣ እኮ ይገባል እኮ፣ ሊሸለም አይደለም እኮ የሚገባው እንዴ ወገን። እኔ የምለው ቆይ ወይኔ እኔ ቆይ ግን ህግ ራሱ እኮ ሌላ ህግ ያስፈልገዋል። እመቤቴ እንዴ ይሄ የሚያስቅ ነገር አይደለም። በነገራችን ላይ ያሰባያ ክርስቶስ ምስክሬ ነው። እኔ አላቅም ለሴት ልጅ ያላችሁ ንቀት ግን ማለት ነው ኧረ ተው። ይሄ ሰውዬ 12 ዓመት ልጅ ወልዶ ምንድነው ደፍሮ ካስወለደ ነገ የገዛ ልጁንም አይምርም። በነገራችን ላይ አይምርም። ወቁ ትንሽ ከፍ ትበልለት። እግዚአብሔር ምስክሬ ነው አይምርም። ምክንያቱም ለሌላ ለነፍስ ለ12 ዓመት ልጅ ለዛች ህፃን ልጅ ካላዘነ ለገዛ ልጁ ሊያዝን አይገባም ማለት አይችልም። አይገባም ሰው አይችልም። ምንድነው እያሰባችሁ ያላችሁት? የሚያስጠይቅና የማያስጠይቅ ነገር መለየት ካቃታችሁ ወይ ስልጣን ልቀቁ። ማለት እዚህ ዳኛ ነኝ ብላችሁ የምትፈርዱ ሰዎች እንዴ ሌላ ህግ የሚያውቅ በትክክል ህግን ያጠና ሰው መጥቶ ይቀመጥበት ወንበራችሁ ላይ። እንዴ ምንድነው ቆይ ፍላጎታችሁ? እንዴ ቆይ እኔ የምለው ግፍ ምናምን ሐራም ይሄ በቃ ምንም አታውቁም እንዴ? ድንግል ማርያም እናቴ ጭራሽ ተፈቀደለት ከ4 ሰዓት እስከ 10 ሰዓት